ሰላም የሪል ሆምስ ተከታታዮች እንዴት ናችሁ? ተቀዛቅዞ የከረመውን የቤትና የቦታ መሸጫ ዋጋ መስከረም ወር ላይ ከፍ ያደርገዋል ተብሎ ሲጠበቅ የነበረው የብሔራዊ ባንክ ውሳኔ የባንኮች የብድር ውሳኔ ይፋ ሆኗል። ይሄን በዝርዝር እምነግራችሁ ነው የሚሆነው፣ እንዳያመልጣችሁ ጋብዛችኋለሁ። በሌላ በኩል እንግዲህ ቦሌ ኢምፔሪያል ለ5 ቤቶች የወጣ ቅናሽ በካሬ 87,000 ብር ፈጥኖ ለሚመጡ 5 ሰው የወጣ እድል ነው። እታች በመናስቀምጥላችሁ ስልክ ይደውሉልን። እንግዲህ ባለፈው አመት 2016-2017 እንደምታስታውሱት የቤት የቦታ መሸጫ ዋጋ እጅጉን ገበያው ተቀዛቅዞ ቆይቷል። ቤት የሚሸጡም ሰዎች ምንም ገዢም እስከዚህም እንደበፊቱ አይሸጥም ነበር። ቤትና ቦታ ገዢዎችም እንደዚሁ ፍላጎት የላቸውም ነበር። የሚሸጡትም ሰዎች በፊት ከነበረው ዋጋ በብዙ ሚሊዮን ብሮች ቀንሰው ነበር ሲሸጡ የነበረው። ቅርብ ጊዜ ግን በ2017 ከአጋማሽ አመት በኋላ እንግዲህ ብሔራዊ ባንክ መስከረም ወር ላይ የባንኮች የማበደሪያ ጣሪያን ሙሉ ለሙሉ ያነሳል። 18% የነበረውን ሙሉ በሙሉ ያነሳል። ስለዚህ ባንኮች እንደፈለጉት ብድር ስለሚሰጡ የቤት ዋጋ በከፍተኛ ሁኔታ ሊጨምር ይችላል የሚል መረጃ ወጥቶ ነበረ። ያንን መሰረት በማድረግ እንግዲህ በተለይ ነሐሴ ላይ የዋጋ በፊት ይጠሩ የነበሩ ቤት ይጠራበት የነበረው ዋጋ በተለያዩ አካባቢዎች የተወሰኑ ጭማሪዎችን እያደረጉ ሻጮች መጥራትም ጀምረው ነበረ። እንደዚሁም ደግሞ ቤት የሚሸጡም ሰዎች እጃቸው ላይ ያለውን ቤት መስከረም ወር ላይ ይጨምራል ብሔራዊ ባንክ ፖሊሲውን ሲያሻሽል መመሪያውን ሲያሻሽልና የባንኮችን የማበደሪያ ጣሪያውን ሙሉ ለሙሉ ሲያነሳላቸው ገደቡ ሙሉ ለሙሉ ሲያነሳ ብዙ ሰው ከባንክ ብድር ማግኘት ስለሚችል ብዙ ገዢ ይኖራል ገበያው ላይ በሚል ይዘው ቆይተው ነበር። እንግዲህ ብሔራዊ ባንክ አጠቃላይ ፖሊሲውን በተመለከተ ይፋ አድርጓል። በዚህም እንግዲህ በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ይሄ አመታዊ የብድር እድገት ጣሪያ የማበደሪያ መጠናቸው ከ18 በመቶ የነበረው ሙሉ በሙሉ አልተነሳም። ወደ 24 በመቶ ከፍ እንዲል ነው የተወሰነው። እንግዲህ 6 በመቶ ጨምሮ 24 በመቶ ድረስ ማበደር ይችላሉ ካላቸው ተቀማጭ ላይ ማለት ነው። ስለዚህ ሙሉ በሙሉ አልተነሳም። እንግዲህ ይሄ 6 በመቶ መጨመሩ ከ18 በመቶ ወደ 24 በመቶ መጨመሩ በማይንቀሳቀስ ንብረት ላይ ወይም ደግሞ በቤት የሽያጭ ዋጋ ላይ ምን አስተዋጽኦ ይኖረዋል፣ ምን አዎንታዊ ጎን ይኖረዋል የሚለውን ወደፊት አብረን የምናየው ነው የሚሆነው። ባንኮችስ ይሄን 6% እንግዲህ የተፈቀደላቸውን ተጨማሪ ተጠቅመው በገበያው ላይ ወይም በኢኮኖሚው ላይ ብድር አገልግሎት በምን ያህል መጠንስ ይሰጣሉ ለብድር ፈላጊዎች፣ ምን ያህልስ መነቃቃትን ገበያው ላይ ይፈጥራል የሚለውን ወደፊት ነው የምናየው። ስለዚህ በጉጉት ሲጠበቅ የነበረው እንግዲህ መስከረም ወር ላይ ሊነሳ ይችላል፣ የቤት ዋጋም ከፍ ሊል ይችላል፣ ሊወደድ ይችላል፣ እንደገና ሊያንሰራራ ይችላል ተብሎ ሲጠበቅ የነበረው እንግዲህ ሙሉ በሙሉ አልተነሳም። ከ18 በመቶ ወደ 24 በመቶ ከፍ እንዲል ነው የተደረገው። በሌላ በኩልም እንግዲህ ብሔራዊ ባንክ ሌሎች ውሳኔዎችንም አሳልፏል። እንግዲህ የብሔራዊ ባንክ ፖሊሲም ተመን አሁን ባለበት በ15 በመቶ እንዲቆይ ብሔራዊ ባንክም ለሚሰጣቸው ተቀማጭ ሂሳብ አገልግሎቶችና የብድር አገልግሎቶችም የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ ነው የተባለው። ምንም የባንክ የወለድ ተመኖች ላይ የተሻሻለ ነገርም የለም። እንዲሁም የባንኮች በብሔራዊ ባንክ የሚያስቀምጡትም የግዴታ መጠባበቂያ ምጣኔያቸውም በነበረበት እንዲቆይ ተወስኗል ማለት ነው። ብሔራዊ ባንክ እንግዲህ የዋጋ ግሽበቱ በሚፈለገው ልክ እንዲሆን ለማስቻል እንዳስፈላጊነቱ ገበያ መር የሆነ የገንዘብ ፖሊሲ መሳሪያዎችን በተናጠልም ሆነ በቅንጅት በቀጣይነትም እጠቀማለሁ በሚል ነው ይፋ ያደረገው። ውድና የተከበራችሁ የፕሮግራም ተከታታዮች